ይህ ቪዲዮ ለመጀመሪያ ጊዜ ከመጣላችሁ ፎሎ እንድታደርጉኝ በትህትና ጠይቃችኋለሁ። እንደ ሁሉ ጊዜው ቪዲዮዬን እስከ መጨረሻ አይታችሁ ከ10 ሰንት እንደምትሰጡኝ በኮሜንት አሳውቁኝ። ኮፒ ሊንክ እና ላይክ እና ሼር እንዳትረሱ። በጣም ወዳችኋለሁ። መልካም እይታ። በምታዩት መልኩ ቁሌት አሳምሬ ከሰራው በኋላ ለ30 ደቂቃ የተዘፈዘፈ ድፍን ምስር ጨምሬ ለ10 ደቂቃ ነበር የጠበስኩት። ከዛ እሱን ከጠበስኩ በኋላ የፈላ ውሃ ጨመርኩና ለተከታታይ 15 እስከ 20 ደቂቃ ነበር ያበሰልኩት። በመሃል ውሃ ከጨረሰ ትንሽ ውሃ ጨመር እያረጋችሁ ማብሰል ትችላላችሁ። ላይክ እና ሼር ማድረግ እንዳትረሱ። ምስሩ እንደበሰለ እርግጠኛ ከሆንኩኝ በኋላ ከላይ የተከታተፈ ቃሪያ ጨመርኩና ለትንሽ ደቂቃ ብቻ ከድኛ ያስቀመጥኩት። ከዛ በኋላ የሰራሁት ምግብ ቆንጆ ሆኖ ደረሰልኝ። እኔም እንደዚህ ቆንጆ አርጌ ለራሴ ያቀረብኩት። የሰራሁት ምግብ ለሁለት ሰው በቂ ስለነበረ እኔ እንደተለመደው ለአንድ አባት ነበረ ያካፈልኩት። ደህና ሁኑልኝ። ቻው ቻው።